ሌሊት 6:13 ገደማ ነበር። ሁሉም ነገር ጸጥ ያለ ነበር። ስልክ ተደወለ፣ ግን ቁጥሩ አይታወቅም። እሱም ስልኩን ማንሳት አልፈለገም ነበር። ግን ለሶስተኛ ጊዜ ሲደወልለት በንዴትና ማን ነው በሚል የማወቅ ፍላጎቱ ነው ስልኩን አንስቶ ሄሎ አለ። ከተወሰነ ሰከንድ በኋላ ድምፅ ሰማ። እባክህ አትመለስ ሲል ነበር ድምፁ። እሱም ድንግጥ አለ፣ ምክንያቱም ያ ድምፅ የራሱ ነበር። በፍጥነት ስልኩን ዘጋው። ማስተዋልም ጀመረ። ግን በዛ ፍጥነት መልእክት ተላከለት። መልእክቱም እባክህ አትመለስ ሲል ነበር። ከዚያ በኋላ እንዴት እንደሆነ በማያውቀው መልኩ ከጀርባው የራሱን ድምፅ ሰማ። አትመለስ አልኩ ይል ነበር።